ሳይኖር በባዶነት ኖሩ። ፈርቼ መስቀሌን ደበቅ አረኳት። ሰውየው ክርስቲያን ሲጠላ አይቼ ያለኝ ሰው አለ። እኔ ይገርማቸዋል። ጉዳይን ላስፈጽም ሄጄ የደረሰልኝን ታምራት ልንገር ብሎ በንግግሩ መሃል መስቀሌን ደበቅኩት አለ። ከዛም በኋላ በጣም የሚገርመው ነገር እኔ ጋር ሲደርስ የባሰ ጠላኛል። ከዛ እያስረዳሁት መስቀሌን ከአንገቴ አውጥቼ ሳሳየው ወዲያውኑ ይህን እዛ ጋር አስደርሱ ብሎ ሰጠኝ። ምንድነው የሰውዬ እንዴት ተለዋወጠው አልኩኛል። ማዕተቤን በመደበቄ ንስሐ እገባለሁ። አትደብቅ ማዕተብህን፣ ይሰራል ማዕተብህ። የምድራዊ ጉዳይ ማስፈጸሚያ አይደለም፣ የሰማይ በር መክፈቻ ነው። ደጉ አምላክ ሞገስህ ነው። ደጉ አምላክ ሞገስሽ ነው። ክብርና ምስጋና ለስሙ ይሁን። እግዚአብሔርን ሲረሳ ፈሪ ይሆናል። የፍርሃታችን ምንጭ እግዚአብሔርን መርሳት ነው። አትርሱ። ጊዜ እግዚአብሔርን ማሰብ ነው። መዓልትና ሌሊት ያለማቋረጥ በሕጉ መኖር፣ በፍቅሩ መኖር። ያን ጊዜ ክርስቲያን ከውስጡ ደስታ ይመነጫል፣ ድፍረት ይመነጫል፣ ጥማት ይመነጫል፣ ጉልበት ኃይል ይመነጫል፣ ቅድስና ይመነጫል። ከእግዚአብሔር ጋር እንዳለ ሲያስብ ብቸኝነት ሲሰማው ግን በጠራራ ፀሐይ ፈሪ ይሆናል። ፈሪ ነው። ምን ቢቸግን ፈሪ ነው። ምን ቢኖረው የድህነት ፍርሃት አለው። ሰማይ ጠቀስ ፎቅ ቢሰራ እንኳን የሚሰማው የድሃ ስሜት ነው። በትህትና አይደለም ያለኝ ይበቃኛል ስለማይል። ስለዚህ ከምንም በላይ መጀመሪያ እግዚአብሔርን መያዝ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል ይላል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እግዚአብሔር ጭንቀታችንን ያስወግድልን። ስለዚህ እግዚአብሔር ጥያቄዎችን የሚመልስባቸው መንገዶች 3 ናቸው። እግዚአብሔር ጥያቄውን ቶሎ ሲመልስ እምነትን ይጨምራል። እግዚአብሔር ጥያቄያችንን ሲያሳንስ ወይንም ሲያዘገይ ትዕግስትን ያስተምራል። እግዚአብሔር ለጥያቄያችን መልስ ሳይሰጠን ሲሻ ለእኛ የተሻለ ነገር አለ። እስራኤላውያን በኤርትራ ባህር ዳርቻ ቆመው ነበር። በግብፅ ጡብ በማቡካት የደከመና የዛለ ጉልበት ከባርነት ቀንበር ነፃ ተላቆ የኤርትራ ባህር ፊት ለፊት ሲቆም ከኋላ አስፈሪ የሰራዊት ድምፅ ተሰማቸው። ግብፃውያን ሊፈጇቸው ንጉሳቸው ፈርዖን እየመጣ ነበር። ተስፋቸው ተሟጠጠ። እግዚአብሔርን አያውቁትም ገና። ያን ጊዜ ሙሴ ምን አላቸው? እግዚአብሔርን አሁን ታውቁታላችሁ አላቸው። ከዚያም እናንተ ታምኑታላችሁ፣ ቅኔ ከአፋችሁ ይፈሳል፣ በእምነት ታድጋላችሁ አለ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ምን ትላላችሁ? እግዚአብሔር ቤታችን ገብቶ እንዲሰራኛ ዝም እንበል። ወዲያውኑ በዛች በቀጭኗ የሙሴ በትር ውሃ ግራና ቀኝ ንግድ እንዳቆመ የምታውቁት ታሪክ። በአፍንጫ ውስጥ ትንፋስዎች ተከመሩ፣ ፈሳሾችም እንደ ክምር ቆሙ። ሞገዱም በባህር ውስጥ ረጋ። እግዚአብሔር ተዋጊ ነው። ስሙ ማን ነው? ስሙ ማን ነው? እግዚአብሔር ነው። እንዲህ አይነት ልዩ ግጥም የገጠሙት እምነታቸው ስለተወለደ ነው ከውስጣቸው። የሰው ልጆች በተአምራት እንደገና ይወለዳል። እግዚአብሔር ድንቅ ነገር ሲያደርግለት ሰው በአዲስ መልክ ይወለዳል። ስለዚህ ሁል ጊዜ በመንፈሳዊ በረከት እያደግን መሄድ አለብን ማለት ነው። እናም እግዚአብሔር ያን ተአምር አድርጎ በእምነት አበረታቸው። እግዚአብሔር ጥያቄን ሲያዘገይ ደግሞ ትዕግስትን ይጨምራል። 5 ቀን ተኩል እመጣልሃለሁ ያለው እግዚአብሔር በሰው ካላንደር ጠብቆ አዳም ቢያጣው 5500 ዘመን እንዲታገስ አደረገው። በሲኦል እየማቀቀ ያለ የሰዓቷን መቁጠር በአይምሮው ደወለለት። ተንሱ ለጸሎት ብሎ እግዚአብሔር ሰላም ለሁላችሁ ይሁን ብሎ ሰበከላቸው። ወደ ገነት ገቡ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ሰው ሙሴ የሰበከላትን ከነዓንን እንዲወርስ እግዚአብሔርን ለመነው። አትገባም ብሎ ከለከለው። በአዲስ ኪዳን ግን ደብረ ታቦር ላይ ሙሴን ከመቃብር ጠርቶ የአዲስ ኪዳኗን ብርሃን በእርሱ ብርሃንነት አየው። በተቀደሰው ተራራ ጫፍ ላይ ወነበቦን 570 ጊዜ ያናገረው እግዚአብሔር ለሙሴ አንድም ቀን ፊቱን ያይ ዘንድ አልቻለም። ተናግሮ ነበረ። ክብርህን አሳየኝ ብሎ ነበር። ገጽ የሰ እያስተሪ ፊቴ አይታይም፣ ወደ ረሰትሬየኒ ኋላ ታየኛለህ፣ ጀርባዬን ታየኛለህ አለው። ኋላ ዘመን ብሎት ነበር። እናም እግዚአብሔርን ፊት ማየት አልቻለም። አሁን ግን የአዲስ ኪዳኑን የተሳለ የፊቱን መልክ አየ። የተዋበው መልኩ በተቀደሰችው ኢየሩሳሌም አባታችን አባ ሕርያቆስ በቅዳሴያችን መጨረሻ ላይ ሲመርከን
እናንተ የክርስቲያን ወገኖች እዚህ እንደተሰበሰባችሁ በሰማያዊት ኢየሩሳሌም ነፃ በምታወጣ በደብረ ጽዮን ይሰብስባችሁ ይላል አይደል? የካህናት ማይበር ወዳለበት ያግባችሁ ይልና የካህናት አለቃ ኢየሱስ ክርስቶስ ወዳለበት የተተከለችው ንጽሕት የምስጋና ድንኳን ይገልጣትና የተሳለ የፊቱ መልክ በዚያ አለ። የልጁ መልክ እኛ የተሰራንበት እግዚአብሔር ፍጥረትን ሁሉ በአዲስ ኪዳን ሲሰራው የልጁን መልክ መምሰል ነው። መልክ የሚባለው ነገር ይሄ ጠይምነት፣ ጥቁርነት አይደለም። የውስጥ መልክ፣ የቅድስና መልክ፣ የንጽህና መልክ፣ የመንፈሳዊነት መልክ፣ የፍጹም መልካም ሰብዕና መልክ እግዚአብሔር እኛ እንድንሳል ተስሎ የመጣበት መልክ በሰው መልክ ራሱን ሳለ። ስለዚህ ያ የተሳለ የፊቱ መልክ በዚያ አለ። እጅግ የከበረው ልብስ የምንለብሰው በዚያ አለ። ንጹሕ አክሊል በዚያ አለ ይላል። የተተከለችው የሰማይ ድንኳን ውስጥ በዚያ የተሳለ የሚያበራው መልኩን በታቦር ላይ አየው። ስለዚህ በዚያ ድንቅ ነገር ተመለሰ። ታዲያ የከለከለ እግዚአብሔር ልክ ነው። ለምነነው የከለከለን ነገር ይኖራል። ከኛ በላይ ለኛ የሚያስብልን ስለሆነ ነው። እየሰማችሁ ነው ምዕመናን? መድኃኔዓለም ይስማችሁ። ስለዚህ እግዚአብሔር ከኛ በላይ ለኛ የሚቀርበን እሱ ነው የሚያስብልን። ስለዚህ በሦስቱ መንገድ እግዚአብሔር በሰው ልጆች ውስጥ ይገለጣል። እናም ለደቀ መዛሙርቱ ይህንን ድንቅ ተአምር ሊያሳይ በገሊላ ባህር ላይ እንሂድ አላቸው ይላል። እነሱም ተከተሉት። ግን ገና ወጣንያን ነበሩ፣ በእምነት ጠንካሮች አልነበሩምና ማዕበሉ ሲያስቸግራቸው በራሳቸው ታገሉ። መጽሐፈ ምሳሌ በፍጹም ልብ በእግዚአብሔር ታመን ይላል። ምሳሌ 3:5 በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል ይላል። በመንገድ ሁሉ እርሱን እወቅ፣ በእግዚአብሔር ታመን በፍጹም ልብ። ክርስትና በእግዚአብሔር ላይ መታመን ነው። በታላቁ ኃይለኛው ከእግዚአብሔር እጅ በታች ራስን ማስገዛት፣ ይደረግልኛል ብሎ መኖር፣ በሚያስጨንቅ ሕይወት መካከል መረጋጋት። የሚጠብቀኝ አይተኛም ማለት ነው ክርስትና። መጽሐፍ የሚሰጠን ትልቁ ተስፋ ይደቅስ ያንቀበቅ፣ የሚጠብቅህ አይተኛም፣ የሚጠብቅሽ አይተኛም። ሰይጣን ምናልባት ቤት ሙሉ ፍርሃት ሊከምርብሽ ይችላል። ሰማዩ የተደፋብን ሊመስለን ይችላል። እግዚአብሔር ግን ከዛ ውስጥ ማውጣት የሚችል የማያንቀላፋ ጠባቂያችን ነው። ክብርና ምስጋና ለስሙ ይሁን። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ከምንም በላይ በእግዚአብሔር እንደመታመን ያለ ቅድስና የለም። መድኃኒታቸው ተፈጥሮን የሚገስጽ ነፋሳትን የሚገስጽ በሕልውናው ፍጹም የሆነ አምላክ፣ በሥራው ትክክል የሆነ አምላክ፣ ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው ሰማይን ያለ ምሰሶ መሬትን ያለ ካስማ የዘረጋው ፍጥረቱን ሁሉ የሚገስጽ ነፋሳትን የሚያዛቸው እግዚአብሔር ከነሱ ጋር ሆኖ ነፋስ አስጨነቃቸው። የሁሉ አባት፣ የሁሉ አምላክ፣ የሁሉ መድኃኒት የሆነ እግዚአብሔር ለእኛ መድኃኒት የሆነበትን መስቀል ማይተብ አስረን ምን ያስፈራናል? ጨለማ ለምን ያስፈራናል? ሞት ለምን ያስፈራናል? ፍርሃት ራሱ ለምን ያስፈራናል? ስለምንረሳው ነው ማዕተባችንን። ሰው መቼ ይፈራል? እግዚአብሔርን ሲረሳ ፈሪ ይሆናል። የፍርሃታችን ምንጭ እግዚአብሔርን መርሳት ነው። አትርሱት እግዚአብሔርን። ሁል ጊዜ እግዚአብሔርን ማሰብ ነው። መዓልትና ሌሊት ያለማቋረጥ በሕጉ መኖር፣ በፍቅሩ መኖር። ያን ጊዜ ክርስቲያን ከውስጡ ደስታ ይመነጫል፣ ድፍረት ይመነጫል፣ ጥማት ይመነጫል፣ ጉልበት ኃይል ይመነጫል፣ ቅድስና ይመነጫል። ከእግዚአብሔር ጋር እንዳለ ሲያስብ። ብቸኝነት ሲሰማው ግን በጠራራ ፀሐይ ፈሪ ይሆናል። የቀን ጨለማ ይውጠዋል። ምን ቢታጠቅ ፈሪ ነው። ምን ቢጀግን ፈሪ ነው። ምን ቢኖረው የድህነት ፍርሃት አለው። ሰማይ ጠቀስ ፎቅ ቢሰራ እንኳን የሚሰማው የድሃ ስሜት ነው። በትሕትና አይደለም፣ ያለኝ ይበቃኛል ስለማይል። ስለዚህ ከምንም በላይ መጀመሪያ እግዚአብሔርን መያዝ ነው። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል ይላል መጽሐፍ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እግዚአብሔር ጭንቀታችንን ያስወግድልን። ነገር ግን ጥርሳቸውን የነቀሉበት ባህር ማዕበል ቢያስጨንቃቸው እያነሱ መድፋት ጀመሩ። ለፉ፣ ደከሙ፣ ብዙ ደከሙ። ሲያዩት ማዕበሉ ከዚህ በፊት አይተውት የማያውቁት ነው። ስለዚህ
በከባድ ፍርሃት ዋጣቸው ይላል። ከዚያ በኋላ ጌታችንን ጠሩት ይላል። እባክን አድነን አድነን አሉት። ወዲያውኑ ጌታ ሆይ ወይ ቤልዎ እግዚኦ አድነን ከመ ንሙት፣ አቤቱ እንዳንሞት አድነን። የተጨነቀች ነፍስ የምታርፈው አምላኳን ስትጠራ ነው። የታወከች ነፍስ የምትረጋጋው አምላኳን ስትጠራ ነው። በከፍተኛ ፍርሃት ውስጥ ያለች ነፍስ በድፍረት የምትሞላው እግዚአብሔርን ስትጠራው ነው። እግዚአብሔር ጠባቂ ነው ካለ ሰው በሞት መካከል በድፍረት ይኖራል። የሚጠብቀኝ አይተኛም እመኒ ወርቁ ማይከል ጽላሎተ ሞት እይፈርሆነ እኩይ እስመ አንተ ምስሌየ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህ አለ ዳዊት። ሞትን አልፈራም፣ ክፉን አልፈራም። ማን ስላለ ከእኛ ጋር? እግዚአብሔር ከእኔ ጋር ነው ማለት የሰይጣንን ጉልበት ይሰብራል። በሃይማኖት ምንኖረው የሰይጣንን ጉልበት ስንሰብር ነው። የሰይጣን አቅም የሚሰበረው በእምነት ብርታት ነው። የእምነት አዋጅ ደግሞ እግዚአብሔር ከእኔ ጋር ነው ማለት ነው። ሰው እግዚአብሔርን ሲያገኝ ሙሉ የመሆኑን ያክል እግዚአብሔርን ከራሱ ላይ ሲያርቅ ፍጹም ባዶ ይሆናል። ምንም ቢኖረን እግዚአብሔር ከሌለን ባዶ ነን። ምንም ባይኖረን እግዚአብሔር ካለን ሙሉ ነን። አንዳች የሌለን ስንሆን ሁሉ የኛ ነው አለ ሁለተኛ ቆሮንቶስ ምዕራፍ 6። ምንም ሳይኖር የሁሉ ባለቤት መሆን የሚቻለው ከኃይለኛው ከእግዚአብሔር እጅ በታች ራስን በማስገዛት ነው። እግዚአብሔር ከእኛ ጋር ካለ ማን ይቃወመናል? መልሱልኝ፣ ማን ይቃወመናል? ማንም። ጭንቀታችን የእግዚአብሔርን ሕልውና በላላ አይምሮ ስንይዘው እግዚአብሔር ከኔ ጋር ነው ይበልከስ ጋር ድል እንዲያደርግ እንዲያሸንፍ በኃይል እንዲቆም በግርማ እንዲቆም ያለ ፍርሃት እንዲመላለስ እግዚአብሔር ከኔ ጋር ነው ይበል። ያኔ እግዚአብሔር ከኛ ጋር ካለ በሞት ጥላ መካከል እንኳን ብንሄድ አንፈራ። ማን ስላለ ከኛ ጋራ? ማን ስላለ ከኛ ጋራ? ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ እግዚአብሔር አለ በታንኳ ውስጥ። ግን የሞት ፍርሃት ያዛቸው። ወጀቡ በላያቸው ላይ ሰለጠነባቸው። ባህሩ አረፋ ደፈቀ። ማዕበሉ ያስፈራ ጀመር። ስለዚህ ጌታን ቀሰቀሱት። ጌታ ሆይ አድነን ከመ ንሙት፣ እንዳንሞት አድነን አሉት። ተነሳና ይላል ገሰጻቸው። ምንት ያፈራሃክሙ አንትሙ ሕጹሳን ሃይማኖት፣ እናንተ እምነት የጎደላችሁ ምን ያስፈራችኋል? እኔ ከእናንተ ጋር እያለሁ ምን ያስፈራችኋል? በታንኳ ውስጥ እኔ እያለሁ ምን ያስፈራችኋል? ቤተ ክርስቲያን በብዙ መከራ ውስጥ አልፋ አሁንም አለች። በዚህ ቦታ ተቃጠለች፣ በዚህ ቦታ ፈረሰች፣ በዚህ ቦታ እንዲሆነች የሚባለው ዜና ያሳቅቀን ይሆናል። ያንን ሁሉ ተሻግራ ግን ቤተ ክርስቲያን አለች። ውስጧ ማን ስላለ? በቃ መርከቧ አትሰጥምም። መርከቧ ቤተ ክርስቲያን አትሰጥምም። ማዕበል ያውቃት ይሆናል፣ ነገር ግን አያሸንፋትም። ዋና ቅጽ ሲኦል ይሄ ይልዋ የሲኦል ደጆች አያነዋውጧትም። ፈተና ይኖራል። ማዕበሉ ሊገፋተር ይችላል፣ ግን ያናውጣት ይጥላት ዘንድ አይችልም። ክርስቲያን ቢወድቅ እንኳ አይጠፋም። እንወድቃለን እንጂ አንጠፋም ይላል መጽሐፍ። የምንሞት ስንመስል ሕያዋን ነን። ድሆች ስንመስል ብዙዎችን ባለጸጎች እናረጋለን። ቅድም የሰጠኋችሁ ጥቅስ ላይ ነው፣ ሁለተኛ ቆሮንቶስ ምዕራፍ 6። አንዳች የሌለን ስንሆን ሁሉ የኛ ነው። አያችሁ፣ የምንሞት እንመስላ ሕያዋን ድሃ እንመስላለን፣ ሌሎችን ባለጸጎች እናደርጋለን። አንዳንድ ጊዜ አንዳንድ ሰዎች ለቤተ ክርስቲያን ገንዘብ ስጡ ተብሎ ሲሰጡ ቤተ ክርስቲያንን የበለጧት ይመስላቸዋል። የአእምሮ ድርቀት ነው። የሚሰጡት ምንም ከሌላት ቤተ ክርስቲያን አይደለም። አንዳች የሌላት መስላ ብዙዎችን ባለጸጎች የምታደርግ ቤተ ክርስቲያን እንደዚህ ነች። ከሞት ወደ ሕይወት የሚያሻግረው ክርስቶስ ጉልላቷ የሆነ። ስለዚህ ቁርጥራጭ ገንዘብህ ሕይወት አይሆንም። ሰው የፈለገ ሚሊዮን ብር ቢኖረው ሞትን መያዝ አይችልም። አንዲት የሰናፍጭ ቅንጣት እምነት ካለው ግን የሞትን ኃይል መስበር ይችላል። አምላኩ ከእርሱ ጋር ስለሆነ ክብርና ምስጋና ለስሙ ይሁን። ስለዚህ እምነት በገንዘብ አይለካም። እምነት በሀብት አይለካም። እምነት በጡንቻ አይለካም። እምነት በጉልበት አይለካም። እምነት በአእምሮ አይለካም። እምነት በእውቀት ብዛት አይለካም። የክርስቲያን እውቀቱ ሕይወቱ ነው። መንፈሳዊ ሕይወቱ ሰው ሁሉ እኩል ነው። ምዕመናን ሁሉ እኩል ነው። አሁን አንድ ሰው ቢሞት ጀነራል ሊሆን ይችላል፣ ጠቅላይ ሚኒስትር ሊሆን ይችላል፣ ፕሬዝደንት ሊሆን ይችላል። ከሞተ በኋላ ፕሬዝደንቱ መጡ ነው የሚባለው ወይስ ሬሳው መጣ ነው የሚባለው? በቃ አለቀ። እኩል ለስትሞት እኩል። መንገድ ላይ እዚህ በር ላይ ያለ የኔ ቢጤና የሀገሪቱ መሪ
ሁለቱም ሲሞቱ ሬሳ ነው ስማቸው። ሰው ከእግዚአብሔር ሲመጣ ሕፃን ነው። አንድ አይነት ስም ነው ያለው። የባህሪ ስሙ ሰው ነው። የተጸውዖ ስሙ አየለ ከበደ አበጋዝ ይለያያል። የሃይማኖት ስሙ ገብረ ማርያም ወለተ ማርያም አጸደ ማርያም። ከዚያ በኋላ ደግሞ ሲወለድ የሚጠራበት ሕፃን ተወለደ ተብሎ ሴት ነች ወንድ ነው በቃ አለቀ። ሲሞትስ ሬሳ ነው አከተመ በቃ። ስለዚህ እኩል ነው ስማችን። ስለዚህ ትልቁ ማንነት በእግዚአብሔር ፊት የምንጠየቀው ሰርተፍኬት አይደለም፣ ሲቪ አይደለም፣ ዲግሪና ዲፕሎማ አይደለም፣ የትምህርት ብዛት አይደለም፣ የህይወት ጥራት ነው። የህይወት ጥራት ደግሞ የሚገለጸው በሃይማኖት ነው። የሃይማኖት መለያው በታምራት ውስጥ በደስታ መኖር ነው። ለታምራት እግዚኦ አድኅነነ ከመ ንሙት የሚል አዋጅ ያስፈልጋል። አያችሁ፣ የትኛው መከራ ውስጥ ብትሆኑ ከመርከቧ ሳትወርዱ እግዚአብሔርን ጠይቁት። እሱ ቅርብ ነው፣ ደግ አባት ነው። የሚለምኑትን የማይረሳ የማይነሳ፣ የነገሩትን የማይረሳ እንደሌለ ሁሌ ቸር አባት ነው። በቅዳሴ ላይ ያለ መልክ ከልከል ሰጪ ነው እግዚአብሔር፣ ያለ መንፈግ ለጋስ ነው። አንዳንድ ሰዎች ኖሯቸው ንፍገት ይባላል። ወርውሮ መስጠት ንፍገት ነው። እንዳያማ ምንድን ነው የሚባለው? ጥራው እንዳይበላ ግፋው ይባላል። ሰጥቶ ምግብ ሰጥቶ አቀራረቡ እንዲዘጋችሁ እንድተውት የሚያደርግ ሰው አለ። ልክ እንደዚሁ ደግሞ ሰስቶ ደግሞ ጭራሽ የማይሰጣለ። እግዚአብሔር ሁሉ በእጁ ነው። አዚ ዓለም በእራሁ ኩሉ ውስተ እዴሁ ይላል። ይጸውር ድደ ወይነብር ጠፈረ መሰረት ዓለም። ዓለምን በጣቱ የያዘ እግዚአብሔር ምን ይጎድልበታል? ስለዚህ ሳይነፍግ ይሰጣል፣ ሳይከለክል ይሰጣል፣ ሳይነፍግ ይለግሳል። ቸር አባት ነው ያለን። ክብርና ምስጋና ለስሙ ይሁን። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች በየትኛውም መከራ ውስጥ ሁኑ ከመርከቧ አትውረዱ። ክርስትናችንን የሚፈታተን መከራ ይገጥመን ይሆናል። በስራችን፣ በንግዳችን፣ በኑሯችን አንዳንድ ጊዜ ፍትህ ፍለጋ ስንሄድ ፊት ለፊታችን የሚቀርበው ኃላፊነቱን የሳተ የእኛን ጉዳይ እንዲፈጽም የቀረብነው ባለስልጣን ተብዬ ሃይማኖቱን አስቀድሞ ሊገፋን ይችላል። ይህ የተሰጠን መክሊታችን ነው። ማዕበሉ ይሄን ወጀቡ። ስለዚህ መስቀላችሁን አትደብቁት። መስቀላችሁን ደብቃችሁ ከምታገኙት ገልጣችሁ ብታጡ ይሻላል። ምክንያቱም እግዚአብሔር አንዳች ሳይኖር በባዶነት ሙሉ ፈርቼ መስቀሌን ደበቅ አረኳት። ሰውየው ክርስቲያን ሲጠላ አይቼ ያለኝ ሰው አለ። እኔ ይገርማቸዋል። ጉዳይን ላስፈጽም ሄጄ የደረሰልኝን ታምራት ልንገር ብሎ በንግግሩ መሃል መስቀሌን ደበቅኩት አለ። ከዛም በኋላ በጣም የሚገርመው ነገር እኔ ጋር ሲደርስ የባሰ ጠላኛል። ከዛ እያስረዳሁት መስቀሌን ከአንገቴ አውጥቼ ሳሳየው ወዲያውኑ ይህን እዛ ጋር አስጨርሶ ብሎ ሰጠኝ። ምንድነው የሰውዬ እንዴት ተለዋወጠው አልኩኛል። ማህተቤን በመደበቄ ንስሐ እገባለሁ። አስደብቅ ማህተብህን፣ ይሰራል ማህተብህ። የምድራዊ ጉዳይ ማስፈጸሚያ አይደለም፣ የሰማይ በር መክፈቻ ነው። ምክንያቱም ደጉ አምላክ ሞገስህ ነው። ደጉ አምላክ ሞገስሽ ነው። ክብርና ምስጋና ለስሙ ይሁን።